ሰላም 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 ቤተሰብ እንዴት አደራችሁ? ደህና አደራችሁ? ሰላም ነው? ሁሉ ሰላም፣ ሁሉ አማን። እኔ ጋር ሁሉ ሰላም ፈጣሪ ይመስገን። እንዴት ናችሁ? ደህና ናችሁ? ሰላም ነው? እንግዲህ መልካም ቁርስ እላችኋለሁ። ይኸው ከእንቅልፍ ትነሱና ቁርስ እንደዚህ ትበሉና፣ መቼም ይሄ ቁርስ ነው የሚባለው፣ ይሄ ቁርስ አይባልም። እና እኔ ጣፋጭ ነገር ነው መጣው ተመራው፣ ለዛ ነው። እና ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላም ነው? ሁሉ ሰላም። እንግዲህ ቀናችሁ የተባረከ የተቀደሰ ይሁንላችሁ። ቀናችሁን በጸሎት በሰላም በፍቅር ጀምራችሁ ቀናችሁ የተባረከ ይሁንላችሁ። ከመዳብ ጋርም ጭቅጭቅ እንዳይመጣባችሁ። ስለዚህ በጠዋት ተነስታችሁ ማለት ነው ቡናችሁን አፍልታችሁ አንድ ሲኒ ቡናችሁን ጠጥታችሁ ዳይ ወዴት ወደ ስራ በጸሎት ቀናችሁን ጀምሩ። የመዳም ጭቅጭቅ እንዳይመጣባችሁ ማለት ነው ጋይስ። አሪፍ ቡና ነች፣ አሪፍ እና ቤተሰብ ቀናችሁ የተባረከ ይሁን፣ ቀናችሁ የተቀደሰ ይሁን። ጭቅጭቅ ንዝንዝ የሌለበት ቀን ይሁንላችሁ። እና ደግሞ ቤተሰብ ላይክ ሰብስክራይብ እያደረጋችሁ በእናታችሁ አበረታቱኝ። አዲስ ጀማሪ እኮ ነኝ፣ ለምን አታበረታቱኝም? ቆይ እንዴ እየጠጣችሁ ነው? ቡና ያው እንግዲህ እንደምታውቁ ነው። ቡና በጠዋት ካልጠጣው አይኔ አያይም። እንግዲህ እችንን እንትና ያው የመዳብ ስራ ብዙ አለብኝ ገና። ተነስቼ ደግሞ እሰራለሁ እላለሁ። ቀኔን በቡና ይላል። እና ቤተሰብ በቃ ደህና ዋሉልኝ። ብዙ ስራ አለብኝ። ደህና አደራችሁ ለማለት ኃይል ነው የመጣሁት። እና ማይ ፋሚሊ ላይክ እያደረጋችሁ እውነት ላይክ ሰብስክራይብ እያደረጋችሁ አረ ጋይስ አበረታቱኝ። አረ አበረታቱኝ። እኔ እህታችሁን የመዳብ ሸቃሊት ስንት አሉ፣ ብዙ እኮ ናችሁ። ለምን አታበረታቱኝም? አሁን ሁላችሁም እስቲ ዱባይ ያላችሁ፣ ሳውዲ ያላችሁት፣ ቤሩት ያላችሁት እኮ ብታደርጉኝ ማለት ነው ይሄኔ እየደርሼ ነበረ። ከመዳም ቤት ወጣ ነበር ይሄኔ። እና ውዶቼ ደህና ዋሉልኝ። ቀናችሁ የተባረከ ይሁን። የመዳብ ጭቅጭቅ የሌለበት ቀን ይሁንላችሁ። ወዳችኋለሁ።